ጽዬ ለፌሚኒዝም ያለሽ አመለካከት ምንድን ነው? ማነች? ማነች? ቢለይ እነማን ናቸው እነዚህ? አወቃቸው። A few moments later. ቆይ ሙሴ የሆነ ጥያቄ ልጠይቃችሁ። ፌሚኒዝም ምን ማለት ነው ብዬ ከጽዮን እየጠየኳት ነበር። አስበው እችን የምታክል ሴትዮ ፌሚኒዝም ትርጉሙ ምን እንደሆነ አታውቅም። እኔ ፌሚኒዝም ግን ሌላ ነገር ነው የሚመስለኝ። እኔ ጆርዲ አይነት ሙር ነው የሚመስለኝ። ሙሴ ፌሚኒዝም ምን ማለት ነው? አስረዳት በእናትህ። ለእኔ ፌሚኒዝም ምንድነው? ጆርዲ ሙድ ማለት ነው። ሌላ እንትን ነው የሚመስለኝ፣ ሌላ ሀሳብ ነው የሚመስለኝ እንጂ ጤነኛ አስተሳሰብ ያለው አይመስለኝም። አጀት ሙሴ አንድ ነገር እንዳትለኝ ቤላ፣ እኔ እወጣለሁ። አሁን እንደ ድሮ ምንም አይደለም። አንድ ቃል ብትናገረኝ ነው ከዛ እወጣለሁ። ማርያምን ምንም አይደለም። ሙሴ ፌሚኒዝም ምን ማለት ነው? ፌሚኒዝም ማለት አገላለጹና አካሄዱ ደስ አይልም ኢትዮጵያ ውስጥ ያለው መንገድ እና ብዙም ደግሞ አላረፈም። ምን ይቅርታ አባቱ ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ፣ አቤት ኢትዮጵያ። ይሄ ነው የሚገነባሽ።